ሲጀመር ዳግም ነው ከሱ ሌላ ማንንም አይወስድም። እኔ ደግሞ ባልሰራለት ጁሊያ ነው እኔ እኮ ነግሬሻለሁ። ከግጥም መጨረሻ ላይ ወጣው እሱ ነው የወሰደው እሱ እኔ ምን አለች በሚሉ ይሄ ሌባ ተሃ እንዴ ይበላል። ሰላም ነው አለሁልህ። ቤካዬ ሰላም ነው ነባ። ሰላም አትለኝም እንዴ? እንዴት ነሽ? አለሁልህ። አንተ እያለልኝ አስመሳይ እኔ ሳይሆን አቡላን አይደል የምትወጂው? አንተ የምርህ ወደኝ ነው እንዴ? ኧረ እባክሽ ምን ወድሻል? ሞዲስ ይዝብሽ ነው። አንተ ዝም በል አሁን። ወይኔን ወይ አቡላን ምረጪ። ሰዎች አስተማሪ ገብቷል እንዴ? እስኪ መጀመሪያ ከእንቅልፍ ንቃ። ጋይስ በቃ አሁን ወደ ክፍል እንግባ። ና ና ባይ እንሂድ። አታቡላ አንተ ሚስት ስልክ አለች እኔ ታኮላሸኛለህ። ና እስኪ ደግፍ። ጭራሽ ጥለኸኝ ሄድክ። ጌታን ቆይ ባልሰራልህ ምንድነው አንተ? አይ ምንም አሰለም። ይሄው ለፋ ማን ከለከለ? ኧረ ይሄን ልጅ አቆይ። አንተ የምርህን ልጅ ወዳለሽ ብለህ አስበህ ነው እንዴ? ታዲያ ምንድነው አስሬ ባክሽ ታቀራጣ? ኧረ በፈጣሪ ስም እኔ ቀልዴን ነው። ጌታን ያጅን እነዚህ ግን አያቸው እንደዛ ጋር እሳት ጎርሶ ወዴት ነው የሚሄዱት? ታገኝ ጋር ነው አንተ ሌባው የሰረቀውን ብሬ ነው ያማቸው። ለምንድን ነው ታው ጭራሽ ብር ሰርቆ ነው እንዴ? አንገት ደፊ አገራት ያሉ ምን እንዳላወቀት ሆናል። ብሩን አልቻልኩም ልትለው የምን ብር ነው ስለምትሉት ነው? ምንም አላውቅም። ትናንትና እዚህ ክፍል ማንም አልነበረም፣ ብቻ ነበር። በዛ ላይ ደግሞ የጁሊ ብር ነው እና እኔ ምን አገባኝ? አሁን ከቦታ ይዞር ነው ጭራሽ መስረቀሳን ስትሳደብም ያምራል። ካሰሙ ነገር አመታሻለሁ። ዞር በይ ከዚህ ጋር አንቺ ደግሞ በማታውቁ ነገር አትፍረጂ። በያውን አራማክ የደሃ ቀብራራው ወደ ሰማይ ያራሉ። እሺ መጀመሪያ ምን ያለ ጥፋተኞች ነው ይወደብኝ። ታይ እህቴ ገዛችሁ ቀሚስ አይስዌር ጋር እንዴት እንደሚያምር ኧረ በቃ ወደ ቤት እንሂድ። እናንተ እና ምን ልታዘዝ? አሳነኛ ክላስ እንድታቆሙኝ ነበር። እና ምን ተጨውሻል? አጠገብሻል እንደለ ነው። አብሽር በቃ ይቀነሳል። የዚህ ግቢ ተማሪዎች መሰለኝ ልታወቅ እንዴ ነው ደስ የምትለው። ይሪዳ እባላለሁ። ከፈለግሽ ሂዶ ማለት ትችያለሽ። እሺ ቪክቶሪያ እባላለሁ። ግን ስምሽን አልነገርሽ። አብሽር በቃ ይነገራል። ሴና እባላለሁ። ለከተማውም ያው ለግቢውም አዲስ ነኝ። የድሬ ልጅሽ መሰለኝ ካናገርሽ ተነስቼ ነው። አልተሳሳትሽም። ስንት ዘፋኞች ያመገዛት የከዚራ ሰፋለች። በቃ ልጆች ክላስ እንግባ። ሰዓቱን አይታችሁታል። አብሽር በቃ እኔ የምለው ሂዶ ጓደኛሽ አይናፋና ወይስ የቤት ልጅ መሆኗ ነው? አይናፋስ አይደለችም ግን ዝምተኛ ናት። እኔ እንደው አይነት ለአንድ ገፋፍ እኮ የድሬ ጫት ልጋብዛት ነበር። ጫት? ኧረ እኔ ጫት አልቅም። አባንቺ ደግሞ ቀላታ አርቢ እንዴ? ዳግምና ቪዲዮ እየተፈለክ ነው። አባንተ ደግሞ የካተና ምንም እንዴ? ኧረ ተማሪዎች ንቀሉ እንጂ ሰዎች ብቻ ወደ እኔ ቦታ እየሄደች ባሉ ሁዴ ቻል ዘንድሮ አለ ዳዊት ስኪ በቃ ቻል ቢበዛ እኮ ለአንድ ዓመት እቺም በየትኛው ወዴ ነው የምንችላለው? አስመሳታለሁ እንጂ በል እስቲ ከቻልክ ሞክር። ናት እዚህ ጋር ሰው አለ እና ታዲያ እኔ ሰው አይደለሁም እንዴ? አረ እንደዛ ማለት አይደለም። እዚህ የኔ ቦታ በቃ አብሽር አሁን ላይ እንቀመጣለን። አቦ አይገባሽም እንዴ? እኔ ካንቺ ጋር መቀመጥ አልፈልግም። ከኔ ጋር መቀመጥ አትፈልግም? እና ሂድና ሌላ ቦታ ፈልገው። እሱ ደግሞ ምን ማለት ነው? ይሄ እኮ የኔ ቦታ ነው። በቃ ከምን በላይ የኔ ቦታ ሆኗል። ኧረ አለመተዋወቅ እንዳላጠናግር ይህ ዛንድናት ምን እየሆንክ ነው?
መጀመሪያ እንዲህ አታስረጅኝም እንዴ? አቡሌ አቤት። ባኪ ዛሬ ለኔና ላንተ ነው ልንል ያንተ ሳያቅ ነው ያደረገው። የኔን ሆን ብላ እኮ ነው ያኮላሸችው። ወይኔ በረከት በጣም ነው እንዴ የሚያመው? ቆይ ኧረ ያምን በጣም ደስ ይላል። ቀልኝ እኮ አያምም። ታዲያ ለምረው እንደዚህ ቁጭ ብድግ መሰሩት? ቆይ የእግሬን ጡንቻ ለማምጣት ከዛ ያቺን ውሻ ለመርገጥ ያቻት መጣችልኝ። ለመርገጥ ተዘጋጅተሃል? ኮመን በጤና ለታይ ተቃኔ ጀር እሱ ነው የሚሻል። ቶሎ ተቀየስ። አንተ ለሴት ወርተህ ትሄዳለህ። ስማ አንተ ና። እኔን ነው? አዎ አንተ። ኧረ ከፈለግሽ ራስሽ ነው። በእናትሽ ለምን ልታኝ ትፈልጋለሽ? ኧረ እናቱ ተረጋጊ። እኔ እኮ ልዩ አቀባበል አድርግልሽ ፈልጌ ነበረ ነው አይደል? እንዳልደግምልህ ሙድ ይዛል እንዴ? ኧረ መላሴን እንሰኝ። እኔ ሙድ ያስኩብሽ አይደለም። አንቺ ቆዩ ከመደባደብ ውጪ ምንም ነገር አታውቂም እንዴ ማለት ነው? አባ አንተ ደግሞ ዝም በል። ጽኖ ውስጥ ገብቼ እንዳልቆነጥጥ። ለማንኛውም በፊት ስለቀረበኝ ፍቅር የሆንኩ ልጅ ነኝ። በቲቪት ከሆነ ግን ያው እንዳየኸው ማንጠፍ ነው ስራዬ። አንቺ ብቻ ዳግም ቅድም ይመስላል ባለና እንደሆንሽ አይ ትንሽ ደብሩ ግን አንቺም ዳግም ብዙ ሰቆታለሽ ታምኛለሽ እንዴ? ያው ማንኛውም ሰው ማስረጃ እስከተገኘበት ድረስ ወንጀለኛ ነው ያምናል። አውቆስ ያላከኩበት ነው እንጂ ዳግም ጊዜ እሺ የኛ ጠበቃ እስቲ ስለ ዳግም አንዳንድ ነገር ነውና እንጂ ደግሞ መቀለስ ትወጃለሽ። በቃ ይልቁም ነው የመጣሁበት ነገር ሳልነግርሽ ምንድነው ደግሞ ዳግም ቢሮ ተጠርቶ ወላጅ አምጣ ተባለ። ወላጅ ካላመጣ ደግሞ ይባላል። ወይኔ በቃ ሳያባሉት በፊት ወላጅ አባቴ ምንድነው እንዴ? ዳግም ወላጅ ነው ከበሽተኛ እናቶች እኮ ሌላ ማንም አንቺ እንዴት ልታውቂቻለሽ? ምንም ከበሽተኛ እናቶች ማንም በሌላ ምናምን አልኩ እንዴ? በቃ እኔ ልሂድ። ሶሪ ልምትሄጂ ዳግም ጋር ነው የግድ ላናግር ይገባል። በቃ ሸን አንተ ምን ሆነ ነው ቢሮ ጋር እባክህ የረሳ አምሩ ልጅ ብር ጠፍቶባት እኔ ሌባ ብላ እዚህ አመጣች። ምን አንተ የእውነትህን ነው እንዴ? አሁን ማላገጡን ትተህ ወላጅ የምናመጣውን ሰው እያሰብክበት ወላጅ ተብያለሁ። በቃ ዘላለም እናመጣዋለን። ምን ያስጨንቃል? ኧረ እባክህ ጭራሽ ከትምህርት ቤቱ ልታስባርረኝ። በቃ በጠዋቱ ሳይመረቅን ይዘን እንመጣዋለን። አሁን እናናግረው ሄደን ሳይመረቅን የምናገኘው ከሆነ እሺ። አሁን ግን እየሄድን ሚጡን እናናግራታለን። አሁን እንዴት ነው? እባክህ አትጨነቅና አሁን ቦርሳችንን እናምጣሽ መጀመሪያ ነው። አታ ያማል እንዴ? አክሽንቴ መደናበር ስራው ነው። አክሽን ነው እንዴ? ብሩ ፍሬንዶችንማ እንጣት እንጂ ምን ጥያቄ ያለው? መቅጣትም አለበት። አሁን ለምን እዚህ ጋር 10 ቁጭ ብድግ አይወርዱ? አረ እንደዛ ይሻላል። በል በቃ ጀምር። ቤት ሰምታላ 10 ቁጭ ብድግ በደንብ እየሰራክ 1 3 በቃ አሁን ተንበርከክ። አሲሚት ለዚህ ምን እያደረጋችሁ? ይሄ ጀናባ ይሆናል። ስራ እኮ አላሰራን አለ። ስራ የምትሉት ለይብነቱን ነው። በቃ ቻው ጀባ፣ በኋላ እንገናኛለን። ና አባቡ አንተ ወደ ላይ ውጣና እናንተ ነው እንደ አባቡ ነው። ኑ ኑ ኑ ኑ። አረ ይሄማ አይሆንም። እንዴት? አረ አይበላም። ዛሬም ልቀጣን ነው እንዴ? በእናትህ ይሄን ስራ እስካላቆምኩ ድረስ ሁሌም ቀጣለሁ። ና አቺ ነው
ምን ታፈጣላችሁ? ተንበርከክ። ምንድነው? ተንበርከክ። አንቺ ወንድምሽ የት ነው ያለው? እሱማ በዚህ ሰዓት መርቅኖ የዛኔ ጡዞልህ ነው ያለው። በቃ ወይ በኋላ ወይ ነገ እናናገራለን። እሺ አሁን በኋላ ባቡን ስቀጡት ላይ አለቃችሁም። እሺ ቃል ወይ ዘላለም ምን ነው እመጣለሁ ብሎ ቆየሁ እኮ። ትንሽ እንጠብቅ፣ ይመጣል። ጠብቀው። እስከ መች ነው የምንጠብቀው? እስከሚወጣ ነው። ምንድነው አንተ? ቀስ በል ይወጣል። ይሄ ደግሞ ምን ሆኖ ነው? ምን አቅለታለሁ እኔ? ጁሊ ማን ደግሞ ጁሊ? ልጅቷ ናታ። ዳግምን ወላጅ እንዳያመጣ ንገረው፣ ብሩን አግኝቻለሁ ብላለች። ደግሞም ይቅርታ ብላለች። አሁን እንሄዳለን ማለት ነው። አሁን እንሂድ በቃ። አንተ በህይወት ዛሬ የሚጠቅም ነገር አለ ከምር። ኧረ እባክህ እሱን ራሱ ለአንተ ብዬ አይደለም ለዳግም ብዬ ነው የተናገርኩት። እባክህ አትከራከሩ። እንሂድ። አንተ እንደዛ እየቀበጥ ተበላክ አይደል? እንዳንተ ከመኮላሸት አይሻልም? እኔ እንኳን አንዴ ቢሆን በጥፍ ይያዛል። ኧረ እባክህ አላውቅም እንዴ? እንደውም ይቅርታ የጠየቅካት ይመስለኛል። እኔ በረከት ነኝ ለሷ አንሺ እሷን መለምናት። እስኪ አሳየኛ ታዲያ። እንሂድ። ከ10 አንድ ቦክስ አላጣ። ያው መጣችላ በላት። ወይኔ በተሰቀለው ሳልዘጋጅ አንተ ራስህን አትርፈቃ። የወንድ አልጫ። ኧረ ከፈለክ የወንድ ክክም በላይ አንተ ልጅ እንዴት ነህ? አየሽ አይደል ልጆቹ ምን እንዳደረግሻቸው። አንቺን ባዩ ቁጥር መንገድ መቀየር ጀመሩ። አቡባኬን ጸባያቸውን ካልቀየሩ የታችኛውን ላስቀይርላቸዋለሁ። እንደዛማ አይሆንም። እኔ እመክራቸዋለሁ፣ ይለወጣሉ። ጭራሽ አንተ ልመክራቸው? ሂድ አሁን ዞር በል ከዚህ። እሺ እንዳመሽ መጣ። አንቺ ምንድን ነው? ምን ያደናብርሻል? በቃ ተረጋጊ እንዴ። ምን ብዬ ነው ይቅርታ የምጠይቀው? በተማሪዎች ፊት እኮ ነው ያዋረድኩት። በቃ አትጨናነቂ። ልጁ የዋህ ነገር ስለሆነ ይቅርታ ያደርግልሻል። ደግሞ እኮ ከቢሮ አንገቱን ቀርቅሮ ነው የወጣው። በቃ አንቺ አትጨናነቂ። ይቅርታ እዚህ ጋር ሲመጣ ይቅርታ ማለት ነው። በዛ ላይ ደግሞ አንቺ እርግጠኛ ባልሆንሽበት ነገር ላይ እሱን መውቀስ አልነበረብሽ። ተረጋጊ። ስማ ዳግም፣ አንዱ ልጁ ልታናግረው ትፈልጋለች ነበር የምትናገረው። ከአሁን በኋላ ማንም ሳታረጋግጥ እንዳትነግሪኝ፣ ችግር የለም። ነግሬሽ ነበር እኮ ለዚህ ነበር ስትጨነቂ የነበረው። አየሽ አይደል? ግን ምን አይነት ልብ ቢኖር በአንዴ ይቅርታ አደረገልኝ። እባክሽ እሱን ተይው፣ እኔ እርቦኛል። ላይ ይላል አቤት። እኛን አለማስጨነቅ ፈልጋ ነው እንጂ ማታ ስታቃስት ነበር ያደረችው። አሁንስ ጭንቅ ነው ያለኝ። ትምህርቴን ልማር ወይስ እናቴን ላስታም? እባክህ እኔ ቀድሜ ከአንተ ትምህርት ለማቆም ወስኛለሁ። አንተ ደግሞ በዚህ ሰዓት የማይሆን ቃል ትቀልዳለህ። እንዲያውም ወደ ቤት እንሂድ በእናትህ ነው። እየቀለድኩ አይደለም፣ የእውነቴን ነው። እናቴ እንዲህ ስትሰቃይ ማየት አልፈልግም። ምንድን ነው ያልከው? ድገመው እስኪ። አዎ እናቴ ከዚህ በላይ ስትሰቃይ ማየት አልችልም። አንተ በእኔ ላይ እንደዚህ አይነት ቃል ታወራለህ? አውራኝ፣ ዝም አትበል፣ አውራኝ። አንተ እኔን መታኝ? ና እዚህ ና፣ ምታኝ፣ ይውጣልን፣ ና ምታኝ። ቃል አሰቃል